ውስጥ ገብተን ነበር ለማምለጥ እንዲመች ነው። ፍትህ ሳላገኝ መሞት አልፈልግም። እኔ ብልህ ዳጊ፣ አንተስ ግን ጥንቃቄ እያደረግህ ነው? ስመጣ ቀኝና ግራዬን እያዩ ነው የመጣሁት። በዛ ላይ ደግሞ ፖሊስ ጣቢያ ውስጥ የሚረዳኝ ሰው እየፈለኩ። ከመርማሪ ሰይፈ ሌላ የሚታመን ሰው አለ ብለህ ነው? ሲጀመር እኔ እሱንም እጠራጠራለሁ። መርማሪ ሰይፈ በጣም ጥሩ ፖሊስ ነበር። ብቻ የት ጠፍቶ እንደቀረ ፈጣሪ ያውቅ። ይገርም። መቼም በቃ ደጋ የበረክት ማለት ወደ ሌላ ቦታ ተዘዋውሮ ነው የሚሆነው። ኮማንደሩ ጋሎት ሊሆን ይችላል። ዳጊ ሲተርስና በሩን ቼክ አድርግ። እሺ፣ እችና ጉሽ ቼክ አድርገዋለሁ። እንካ ምን ሆነሻል? የኔ ዱርዬ ምን ተፈጥሮ ነው? ምን አለ እናትም ልክ እንዳባት ቢቀበሉ። ይሄ ነገር ከጽኑ ጋር ሳይገናኝ አይቀርም። ሌባ አጭበርባሪ እኮ ነው ያሉኝ። ምን? ከማዬ ጋር ተገናኝታችሁ ነበር? ስልኬን እኮ ከአምራን ወስደው ራሳቸው ነበር ላገኝሽ አሉኝ። ጭራሽ ልጄን ተይልኝ ስንት ልክፈልሽ አሉኝ። ምን? ስለዚህ የድሮዋ ዝናሽ ተመልሳ መጣች ማለት ነው? ተረጋጋ የኔ ልጅ። የሆነ ሰው የሆነ ነገር ብሏቸው ሊሆን ይችላል። ማንም ምንም አላላቸው። እንዲሁ እኔ ጥላቻ አድሮባቸው ነው። ቆይ የት አግኝታሽ ነው የታውቃሽ ነው ጥላቻ የሚያድርባት? እንደኔ አይነት ዱርዬ ለሉል ልጃቸው እንዴት ልትመጥን ትችላለች? ለምን እንደዚህ ትያለሽ ጩና? ከምንም ነገር በላይ ሳብኝ መነሽ ሆነና። ግን እኮ አንተም በሌለኝ ሴትነት ነው ሴትነትሽ ስቦኛል እያልክ ያለሁ። ሴትነትን እኮ ፈልገሽ የምታመጪው ነገር አይደለም። ሴትነት ከፈጣሪ የሚሰጥ ስጦታ ነው። አንቺ ደግሞ ያለሽ፣ እኔም ደግሞ ሴትነትሽን ይሰብ። ከዚህ በፊት እኮ ወንድ ነው የምትመስይው ብለኝ ነበር። የውሃ ልብ ነው ያለሽ፣ በጣም ስስናት ወደሚሰብር ልብ። ብዙ ሰዎች ደግሞ ይህን ልብ አይታደሉትም። በእርግጥ አንተ ነጩናን ወደ ብስት የቀየርካት። እናቴን እኔ ያናግራታለሁ። እሺ ተው፣ ትጣላላችሁ። አታስቢ፣ ገና ሳንገናኝ ማንም ሊለያየን አይችልም። እባክህ እንደዚህ እያልክ አጽናናኝ። በቃ እናት ነው እንጂ አባት መታፈር ቀረ ማለት ነው። ቆይ ሪች፣ ለምን እሺ ብለሽኝ የስነ ልቦና ሐኪም አያሽም? ቆይ ግን እናንተ መች ነው የሚገባችሁ? ሪች ካትበይ። እኔ አላበርኩም። አብደሻል ያልሽ የለም። ካበርኩም ደግሞ ያበርኩት በፍቅር ነው። ለሱ ደግሞ ኪኒን ያስፈልገው። እኛ በዙሪያሽ ያለን ጓደኞች ላንረዳሽ እንችላለን፣ ግን በቃ የግድ አማካሪ ያስፈልግሻል። በፍጹም ልቤ ስላፈቀርኩት ሰው ምን ሊለኝ ነው? ይሄ ፍቅር የጤና አይደለም ሊለኝ ነው? አንቺ